ለመሆኑ ሻለቃ ዳዊት ወልደ ጊዮርጊስ ማን ነው? የነፍስ መጥፋት በቅድሚያ ተጠያቂው ሁለት ስለት ባለው ቢላዋ የሚበላው ዳዊት እንደሆነ መታወቅ አለበት። የመፈንቅለ መንግስቱ ጄኔራሎች ከመሃላችን ሰው ከዳን ሲሉ ተደምጠዋል። ያ ከዳ የተባለው ሰው ዳዊት ወልደ ጊዮርጊስ ነበሩ። ለሻለቃው በሻቢያ ላለመገደል ምክንያት የሆነው በቂ መረጃዎች በመስጠትና ኢትዮጵያን በመበተን ታማኝነቱን በማብሰሩ እንደሆነም ይነገራል። መፈንቅለ መንግስቱ ቢሳካና ጄኔራሎቹ ቢተኩና የኢትዮጵያ ጦር እንደገና ቢጠናከር ሻቢያም ሆነ ወያኔ እንደገና ከተጠናከረ ኃይል ጋር መግጠም የበለጠ ስለሚከብድ በመክሸፉ ቁጥር ስፍር የሌለው የመከላከያ ኃይል ማጣት አገርን ማራቆት በመሆኑ ለመንግስቱ ኃይለ ማርያም የመውደቅና ለወንበዴዎቹ የስልጣን ጉዞ መፋጠን ጥርጊያ መንገድ በመክፈቱ በኋላም ሰራዊቱ ባሻጥር ለመበተን በቃ። እስካሁን በዝርዝር የቀረቡትን ከተከታተል ዳዊት ቀደም ሲል ወደ ፖለቲካው ከመጣበት ጊዜ ጀምሮ የሰራቸው ሁሉ አፍራሽ እንጂ አንድም ገንቢ ነገር አለመኖሩን እንረዳለን። እነኚህን መጠነ ሰፊ አሳፋሪ ታሪኮች የሰራው ሻለቃ ዳዊት የሰራውን ሥራ የሚያውቁበት ሰዎች ሞተው አልቀዋል፣ ወይም ጊዜው ስለረዘመ ተረስቶልኛል ብሎ ካላሰበ ወይም የዶሮ አይን ካልበላ በስተቀር ማፈር ስለሚኖርበት ዳግመኛ ወደ ፖለቲካው መስክ መጥቶ ለዳግመኛ ጥፋት ይዘጋጃል ብሎ ማሰብ ይከብዳል። ያም ሆነ ይህ የለመደ ልማድ ያሰርቃል ከማዕድ እንደሚባለው ሻለቃው ከወያኔ ቢለያይም ከሻቢያና ከኦነግ ጋር እንዲሁም ዛሬም እንደትናንቱ አገሪቱንና ሕዝቧን በድጋሚ ለመቅበር ብቅ ብለዋል።